እሺ አሁን እህቶቻችን ወንድሞቻችን ተዘጋጅተዋል። ምናልባት ምን ይኖረዋል፣ ምን አይነት አስተማሪ ነገር አለው ወይስ አስቄ ነው የሚለውን ነገር በጋራ እናያለን። ቀጥታ ወደ እነሱ ነው የምወስዳችሁ። ዳቦአችሁን እየበላችሁ ሻዩን ያው እያወራረዳችሁ በጥሞና ተከታተሉ። ወደ እነሱ እንወስዳችኋለን። እናመሰግናለን። ድምፁ እንዳያስቸግራቸው በሞራል አምጧቸው። ስራ ስለጀመሩ ጉዳችሁን ከዚህኛ ነው ማየው። ደግሞ እኔ አንቺ ምንድነው እንደዚህ መጥፋት? ወይ በእናትህ አንተ ራሱ እኮ ጠፍተሃል በጣም። ኧረ የምር መጠጥ ቤት እኮ ራሱ አትመጭም። በሰላም መጠጥማ እኮ ቀረሁኝ። ጨጓራዬን እያመመኝ አሁን አቁሜያለሁ። እየጠጣሁ አይደለም እና ባጠጭ እኮ አንቺ ድምቀታችን እኮ ነሽ። አይ እና ልክ ነሽ እኮ መምጣት ነበረብኝ። ግን አንቺ እንዴት ነሽ? ኧረ የምር አይነባ አንቺ ግን ጓደኛሽ ልትታወሩ የሌለ ወደሻታላ ታረጋለሽ። በጣም ታስቢ በኔ ታይሆን ወለሽ ነው። አዋ ኧረ አንቺ አራዳ እኮ ነሽ። እና እንዴት ነው? እኔማ በጣም ለምሳለች በቃ ተታለሱም በኔ ታለው ታሳስብም በቃ አሁን ሹፈሻ ትለፊ ሰላም ናትና እንዲያውም ትጋብዥናለሽ። ግን ችግር የለውም በቃ ትጋብዘናለሽ። ለምን ቅዳሜ ነገር አልጋብዛችሁ ነገር አሁን ቅዳሜ በቃ ይመች እስታይ ያራዳል በቃ ወጭ አንቺ ነው ይጃት ፍቅ ነው ብለው ሰላም ብለሻት አሁን ለፊ በቃ እስታይ እሺ መጣውልሽ ቆንጆ ሰላም ነው። ሄኖክ ይባላል። ስትፈልጊ ሄና ማለት ትችላለሽ። በቃ እኔ አለች። እሺ ደውላለሁ። ሄነዬ ይመሻጋራ። እሺ በቃ እንዴ ታናሽ እንዴ ወይች እናንተ ማን ነው ሰላም ስትላዩአችሁ ደግሞ በቃ አሁን ወደ ዶርማችን። አንቺ እስካሁን እዚህ ቁመሻል እንዴ? ምትመስላለች ኡፍ እኔ ምናችሁ ማን ነው ደግሞ ሰላም ስትላዩአችሁ? የት ታውቁታላችሁ? ወይ አንድ ነገር ልንገርሽ ቤት ይሄ ያሉትሽ ልጅ ጀምር እንዳይወጣቸው ምን ነው ምንድነው? አንቺ ልጁን እንዲህ ያልሽበት ልጁ እኮ በግቢ ውስጥ መጥፎ ስም ነው ያለው። ምን ነው ከሱ ጋር ምን አገናኛችሁ? ጉርጓር ነው የሚያገባችሁ። ልታይ በመልኩ እያማለለ ብዙ ሴቶችን መጥፎ ውስጥ አግብቷቸዋል። ለምንድን ነው ከሱ ብትርቁ ይሻላቸዋል? እሷን ታያትና ልጅዬ ምን እንዳለኝ ታውቂያለሽ? እወዳታለሁ ምናምን አላለ። አዎ በእውነት አዎ ወዶሻል ምናምን ቅዳሜ ሊጋብዘን በጣም በቃ ቅዳሜ እንወጣለን ይጠጣልን በቃ አረ ልብስ ምናምን አሳስብሽ ሚኒ ለጭፈራ የሚሆን እኔ ጋር እሰጥሻለሁ። ያንቺ መስጠት አዎ እሰጥሻለሁ። ፈታም እዚህ ጋር አንዴ ማደር ምናምን ኖሯል እንዴ? አረ ማደር ምናምን ወይ አንቺ ዝክር መሰለሽ እንዴ? ቀጥሽ እንትመለሽ ይለኝ ማፋራት ይደርሳል። ስንመጣ ዘበኞች ምናምን ተማራ ይለው ወይ ያረ ሊያ እንደዚህ ፋራስቶኛ ዘበኛ ምናምን ትያለሽ እንዴ? አንቺ እዚህ ጋር እኮ አይጻፍብሽም። ፈታቤ በቃ በቃ ልብሱን ላሳይሽ ነይ በቃ የራሳቸው ጉዳይ እኔ ምን አገባኝ? እኔ ላይ ቀረድ ክላሲካል ቤት እስኪ ለሚኪ ደውለት እና ደግሞ ያለው ነገር ያሳውቁ። ክላሲካል ትንሽ ሚኪ ሰላም ነው? ፈጣሪ ይመስገን ፈጣሪ ይመስገን። የፈጠነ ፈልያለሁ አሁን ፈጠነ ነው። እሺ መቼ ያራዳል ሁሌ ከምትጣበቅ ቦታ እንዴ? እሺ አፍጥ ነው ሜሮ ግን ይመሻት። በቃ እቺ ልጅ ታስብላይ ነው እንዴ? ወይኔ ዛሬ ነው ተደረገ ደጋፍሽ ብላ እኮ በነጭ ሳልባል ሰደረው። እስኪ ለማንኛውም መላይ ሊኖር ይችላል። ይድስ አበያ አዲ አንቻራ መጣሽ እንዴ? እንዴ ነው ደና ምን ነው በስከስከ አረበናት የሆነ ሐሳብ መጥቶልኛል። በምኑ ገብቶ እኮ ይሄ ባጋጣሚ በወዳኛው ዞርኩና እንደዚህ ስደውይ መጣው። ምን ትምህርት ምትላለ? ሁሌ ትምህርት ምንድነው? በእናትህ ኧረ በእናትህ እኔ እኮ ለአንዳንድ ጊዜ ብቻ ለጊዜ ማሳለፊያ ምናምን ተጠቅሜ አንተ ፈታ በል ሲይዘም ቢሆን እንመረቃለን። አትቸገር። አንቺ እኮ ሲጀመር እኔ እኮ አምንብሻለሁ። እሺ ምን ታገኘ? እሺ በእናትህ ያችን አዲሷን ተማሪ አወቀታ ማለት ይባል
ያቺ አዲስ ሰው ቆንጆ ያርጉና እንዴት አይን እኮ ያርጉ ብቻ በሰሞን ከገቡት እንዳሉ እኮ ያቺ ልጅ እናሽ የትኛው አቦ እናታችን ምርጥ የልጅ አስታውሰን ኦኬ አስታውስባት ያቺ ቆንጆ እሷ እናት እሺ ምን መላ ብዬ እኮ አሳመንኳት። ኧረ አንቺ ልጅ ምንድነው እሺ ማለት እንዴት እባክህ እሱስ ያቺ ሜሮን የምትባል የቁጥ መረቀው የተጨምራበታለች እሷ ነች። ተለው በጀምላ ቆንጃቸው እኮ ለእኛስ እያሰብሽ እኛ የድልበሬ እንመስልሻለን እንዴ አንቺ ምን ለገበያ ነው እንዴ አንቺ ትወስጃቸው ዋናው ምናሱ ነው ምንም ማድረግ አይቻልም። ጠብ ነው አንተም ተጠቀምበት እንጂ ምንድን ነው አንተ ዝም አልክሳ። ኧረ በእናትሽ እኔ እኮ በቃ እስኪ ምናልባት አንዳንዴ ክላስ ምናምን ስለማይመቸኝ ነው እባክሽ ክላስ ሲንግል ሆነ ትወጣለህ ወደ ገደለው ለማስፈዘግ ሆነሽ በእናትህ አልጋ እንድትይዝ ፈልጌ ነው ዛሬ ቀጥላቸዋለሁ እሱ ነው እና አልጋ በእኔ ላይ ወይስ ችግር የለውም። አንቺ ምን ሲንግል ነሽ ለምን ሜሮን አላጣብትም? ምን አላቃትም ለማለት ነው። ባንቻር ጋር እንደ የመጣችው እሷ እኮ ከምን ወንድ ጋር ነው የምትለጠፈው? እሷ ትብራሽ አንተ እሷ ሲስተር ነሽ ደግሞ እኮ ለአንተ አኬ ትብራብኝ እሷ ታው ግን አይታው እሺ በቃ ይሄ ነገር ሲሳብ በቃ አልጎ ያ እሱም ማለት ያ ሲስተር ቆይ ግን መላውስ ችግር በቃ ከብር ጋር ሲበርድ ነው የምትገባ። አይ ጊምባ ለብቻ ቻልክስ የሚያስገባ ለማንኛውም እኔ ከበራ ነው ማለት ይመችሽ ወጣ አንገውን እኔ ላይ እሺ ሰላም ይመችሽ እሺ እጂ በቃ አሁን ሁሉ ነገር ቦታ ይዣለሁ። መጥራት ብቻ ነው የሚጠበቅብኝ አንቺ የቁጥ መረቅ ምን ልጅ እንዴት አደረግሽ? በቃ ተረው አፍጥኑት። አንቺ ለምሻን ፋራራሽ እስታውን ግቢ የምጠብቅሽ አቦ ወጥቻለሁ። አጣጅ ቤቷ ፊት ለፊት ነኝ። እሺ አፍጥኑት ይመቻችሁ ያራ ደረጃች አሎን እንዴ በይ አሁን አምጪ ይጠረግልሻል። አሁን አምሮብሻል። በጣም ነው የሚወደው የሌላ ሰው ነው። ቆንጆች እንዴት ናችሁ? ሰላም ነው? አለን ሰላም ናችሁ? ደግሞ ዛሬ እና ይሄን እንዴት ነህ? አለሁልሽ። ኧረ በስመ አብ እስኪ አንዳንድ ወሬ ላውራሽ። አስረፍድን አይደል? አንዳንድ ወሬ እሺ ምን ነው አረፈድን? ምንድን ነው ቆያችሁ? ብታይ 11 ሰዓት እኮ ነው የተነሳን። አንዴ ሾር ስንወስድ አንዴ ስንለብስ ከዛ ደግሞ እንደገና ልንቀባ እንሮጣለን ምናምን። ለነገሩ ቢሆንም ችግር የለውም። አምሮባችሁ ነው የመጣችሁት። እሱን ተው አየሁ እኮ አንተ አሁን እኔ ስንት ጊዜ ጓደኛህን ችግር የለውም እኔ እንዳማረብኝ አውቃለሁ። ኧረ ነው ብዬሽ ነው። ምን ነው ቆንጆ ተጫዋች ልጅ እዴ አይናፋር ነው የምትሰሩ ወይ ሚኪ የት ሄዶ ነው? ሚኪ የሆነ የሚሸጠው እንደውም በጣም አይ አጀራለሽ እንዴት ነሽ? ወይ ደህና ነሽ? ስናት ሚኪ እንዴት ነው? ሰላም ነው? አለን እንዴት ነህ? አለን ሰላም ነው? አለን ሰላም ነው። ደህና ነኝ። እንዴት ነህ ሚኪ? አለን ሰላም ነው። እንዴ ኧረ አስተናጋጅ ምን አስተናጋጅ የለም እንዴ? ኧረ አስተናጋጅ ግን ዛሬ የሌለ ነው። አቤት ምንም እንዳታስቡ ዛሬ መጀመሪያ ምን ብለን ነው ሰብሰብ ብለን መጣጋ እንዴት አዘጋጅተው ነው ግን እኛን አልባጭር ነው አሚል ቤቱ በጣም በልታን ከሆነ የሚጠጣ ታዘዥ በቃ እንጂ ስፕራይት የተለመደውን እንዳንዴ ነው አለን አለን ምንድን ነው ወንበሯ ዞር አድርጊያለሁ ብንበላ አዎ ልዛችሁም ብዙ ወር ያምራል ይሄን በዛሬው ምንድን ነው መቻችሁ በቃ እንደዛችሁኛል ረዘራ በዚህኛው እባክህ አይ ተው ዝም በል ይወጣ አይ እዛኛው ምን እባክህ
ጀምር ዛሬ ይለያል ነው የምልሽ። ዛሬ በዓመቱ ቅዳሜ ነው። ፈታ ነው። እንዴ ለምናችሁ ችርስ በቃ ችርስ አንቺ በቃ ይመቻች። እንዴ አይቀመጥም መጠጣት ነው። ኧረ ምን ሆነሻል? እንዴ ይቺ ደግሞ ታጡ አሁን ችርስ ምናምን አይቀመጥም እየጠጣሽ ኧረ ሸጠጣት ሳብ እኮ እንደዚህ እንደገባ እና የመጣው ነገር አይደል? ያልባለ ነገር ተሰረከ ራሱ በኔ ጣዩ ደስተኛ እና እና ቁልፋን አንጨራ ይሰጥሻል። በእናትህ አሁን ተለማላለ እየው ደግሞ አልጋው ይለያል ነው የምልህ። አረባት ተኝተህ ብታንጎራፋ እንኳን ሄኖክ ተነስ ነጋብህ ነው ቢልህ አላርማለ ይመች ነገር ልጅም ታስነሳበት አይደለችም እንዴ ገጣችሁ አዎ ይሄ አስፈላጊ ስልክ ተደወለ። አሁን አንቺ ይቅርታ ይመች አባት አዴ ቆይ ገጣችሁ ታጧ ታጧ እና ዲን ኧረ ሙዚቃዋን ወይ በእናታችሁ ይቅርታ አስተበቆት አረ ኖርማል ነው እንዴ አስፈላጊ ስልክ ድባብ እንኳን ስነ አልባ አይደምቅም ብለህ አዎ ደስ አይልም ነው እየጠጣችሁ ቢኖር ወይ እየጠጣችሁ እንጂ እንጂ ስልክሽ እየጠጣሽ ከስልክሽ ተመስጠሻል እየጠጣችሁ ሙዚቃ ጨምሪልን እንጂ ምንድነው አስደበራችሁ? አረ ሙዚቃ አይደለም ሙዚቃው ዋ ዲጄው ጨምረው ሙዚቃውን እንዴት ነው ሚኪ እየተመቸው ነው? እና ዛሬ ቀናችን ነው። በእናትሽ ሚኪ ኖር እንጠጣለን። ፈታ ነው የሚያደርገን እያያለ ምንም ማሰብ የለም። ፈታ ነው ታጣጣ ይጨምራል እየጠጣችሁ አረ ሚኪ የሌለ ያራዳ ልጅ እኮ ነሽ። ና ተመችቶናል። በቃ እየጠጣን እድሜ ለፋሚሊ እባክሽ አዎ ፈታ ነው ያደረከን ዛሬ በቃ ይለያል። ጣጡ ሙዚቃው ግን ድምጽ ያለ ማለት ነው እየጠጣችሁ እኛ መግባት አለብኝ። አንተ ቆይ በዚህ ሰዓት ጥበቃዎቹ እኮ አስገቡም የልጅ ኧረ ትትላቸዋለሁ። ካልሆነ ደግሞ ማንንም አልሰማም። ሙዬ ካልክ በቃ እንደዛ ነው። ሰላም እሺ፣ ሰላም ነው። አይዞሽ እንዴ ያችን እኮ ብታዩ እንዴት እንደምታምሪ መጀመሪያ እንጠጣ ኧረ እየጠጣሽ ሂዱዬ የሌለ ነቅላለች። እኔም እኮ በጣም ነው ውድድድድ ማረግሽ። አይ በቃ እኔ ልሂድ፣ እናንተ ተዋደዱ። አይ በቃ እንግዲህ ነው እኔና አንቺ ምን እንሂድ አይ